ወስጄ ምን አደርጋችኋለሁ? ወስዳችኋለሁ አለ። ወስዳችኋለሁ አለ። ወስዳችኋለሁ ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ ብሎ ቶማስ ጥያቄ ሲያቀርብ ስለ ራሱ መናገር ጀመረ። መንገዱንም ታውቃላችሁ፣ የሄድበትን ታውቃላችሁ። ከዛ በኋላ ግራ ገባውና መንገዱን እንዴት ነው የምናውቀው? መንገዱ ውስጥ እንዴት ነው የምናውቀው ብሎ ሲናገር ኢየሱስ ክርስቶስ አሁን ዮሐንስ ከጻፈው ከሶስቱ ሐሳብ እኔ ምን ነኝና መንገድ ነኝ። ኢየሱስ ጌታ ነው። መንገዱን አናውቅም፣ መንገዱን እንዴት ነው ልናውቅ የምንችለው ብሎ ቶማስ ግራ ሲገባው ቶማስ ተረጋጋ። መንገዱ ማን ነኝና እኔ ነኝ። ኢየሱስ ጌታ መንገድ እኔ ነኝ አለ። ከዛ በኋላ መንገዱ እኔ መንገድ እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እኔ መንገድም እውነትም ሕይወትም ነኝ በእኔ በቀር። አንዳንድ ሰባኪዎች እዚህ ቸርች ላይ ነው ከእኔ በቀር ብሎ የሚሰብኩ ሰዎች አሉ። ከእኔ በቀርና በእኔ በቀር ልዩነቱን የሚያውቁ በጣም ባረል እንደ አማርኛ የምታውቁት ከእኔ በቀር ማለት ማንን ብቻ ነው የሚያሳየው? ተናጋሪው ብቻ ነው። በእኔ በቀር ስል እሱ የሆነ ድልድይ ነው ማለት ድልድይ ሆኖ የሚያሻግር። ስለዚህ ኢየሱስ ክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ከቶ የለም ብሎ ይናገራል። ስለዚህ ኢየሱስን እመኑ። ኢየሱስ ክርስቶስ ቁጥር 1 ላይ ልባቸው አይታወክ ብሎ በእኔ እመኑ ብሎ ሲናገር እሱን ያላመነ መንገዱን ሲቷል ማለት ነው። ወደዚህ መሄድ የሚፈልግ ሰው ወደዚህ ቢሄድ መቼስ እዚህ ይደርሳል ወይ? ሌላ ወደዛ ትወጡ ይሄኛው ስፒከሩ ጋር ለመድረስ እዚህ ጋር ያለው ሰው ወደዚህ ካለደ ምንም አይነት ቅርብ ቢሆንም መንገዱን ሲቶ እንዲህ ከሄደ ዝም ብሎ ይሄዳል እንጂ እዚህ ጋር አይደርስም። የዘላለምን ሕይወት ለማግኘት ዋናው ታርጌታችን ብር አይደለም፣ ወርቅ አይደለም፣ አገር ቤት የተለያዩ ነገሮችን ማድረግ አይደለም። የዘላለምን ሕይወት ለማግኘት ዋናው ታርጌታችን ማን ነው? ኢየሱስ ነው። ድምጻችሁን ከፍ አድርጉና ኢየሱስ ነው በሉ። ኢየሱስ ነው። እኔ አሁን ግንባሬን ይዤ እግዚአብሔር እንዲህ ይላል ባልልም እንዲህ እያልኩ ነው። ኢየሱስን ይማር የዘላለምን ሕይወት ታገኛለህ። አሜን። የሚበል መገለጥ ታለ የትኛው ነው የሚመስል? ከዚህ የሚበልጥ መገለጥ ኢየሱስን ያመነ በኢየሱስ ክርስቶስ ላይ ተሰቅሎ ያለ ኢየሱስ መንገድ መሆኑን የሚያስብ ሙሽራ ሆኖ ይሄዳል ማለት ነው። ይነጠቃል። ምንም አይነት መከራ ቢበዛ፣ ምንም ልብን የሚያውካችሁ ቢኖር እንግዲህ እግዚአብሔር ሰው ሲናገር አዲስ ነገር ይሆናል የሚለው ቃል ትንቢታዊ ተናግሯል ማለት በጣም ምን ብያለሁ። አንድ ነገር ልንገር፣ አዲስ ነገር ማውሊቅና አሮጌ ነገር እንኳን ባይሆን ኢየሱስን ካመነ እንሄዳለን። ኢየሱስ ጌታ ነው። ዋናው ታርጌታችን ኢየሱስ ይሁን እንጂ ሕይወታችን ኢየሱስ ይሁን እንጂ መንገዳችን ኢየሱስ ይሁን እንጂ ሙሽራዎች ሆነን አንድ ቀን እዚህ ውስጥ ላይ ብዙ አገልጋዮች ሳውዝ አፍሪካ ትሄዳለህ ተብሎ ብዙ አገልግሎት ተገልግሎልናል። ለምሳሌ ለኔ ተገልግሎት ትሄዳለህ ተብዬ መጥቻለሁ። እነዛው ብዙዎች ተብላችኋል። እኔ ግን አንድ ነገር ልንገራችሁ። እኔ አሁን ትሄዳለህ ስል እኔ ከሳውዝ አፍሪካ ከአሜሪካ ዱባይ የሆነ ቦታ እንዲተላለ እኔ የሚቀይረው ማንም ሊሄድ የማይችለው አንድ ነገር አለ። ኢየሱስ ጌታ ነው። አንድ ነገር ልንገራችሁ፣ ትልቅ መገለጥ ማንም ሳምሶን ለማድረግ የማይችለው አንድ መገለጥ ልንገር። ኢየሱስን ይማሩ፣ አገር ቀይራችሁ ወደ ሰማይ ትሄዳላችሁ። አሜን። የሚበልጥ ሕይወት ማለት ይሄ ነው። ማንም ኪሎ ላይ አድርጎ ቢመዝን መመዘን የሚችለው ዝቅ ማድረግ የሚችለው ማለት ኢየሱስን ማመን። ስለዚህ ሙሽራዋን ሊወስድ ይመጣል ይላል። ይሄ ሙሽራ ማን ነው? ሙሽራው ማን ነው? በወንድ አካል የተጠራው ሙሽራው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ባለፈው ከ2000 ዓመት በፊት
ኢየሱስ ሲመጣ የተናቀ ሰው ሆኖ ነው የመጣው። የተናቀ ሰው ሆኖ እንኳን ለማየት ሁሉ የሚሰለች ሆኖ ነው የመጣው። ለዚህ ቃል እንደው እኔ በጣም የሚገርመኝ ነገር አዲስ ኪዳን ላይ ያሉ መጽሐፍ ቅዱስ የጻፉ ሰዎች እና ዮሐንስም እና ሉቃስም እና ማቴዎስም እነዛ ሰዎች ኢየሱስ እንዲህ ሲያደርግ ያዩ ናቸው። ካዩ ሰዎች ይልቅ በብሉይ ኪዳን ላይ ስንመለከት ትንቢተ ኢሳይያስ 53 ላይ ስትመለከቱ ኢሳይያስ እንዲህ አለ፣ ኢየሱስ በብሉይ ኪዳን ሞቷል አለው። ሞቷል አልሞተም፣ ግን እኮ ሞቷል ይላል አይደል? ይቅርታ እንግዲህ ተሳስቼ ከሆነ ግን ምናልባት ይቅርታ ከማድረጋችሁ በፊት ትንቢተ ኢሳይያስ ምዕራፍ 53 ነው ሲናገር እንዲህ ይላል፣ ስለ እኔ በደል ይላል ቆሰለ ይላል ኢሳይያስ ሲጽፍ። ከታላላቅ ነቢያቶች አንዱ ማለት ኢሳይያስ ነው። ሲጽፍ እንዲህ ይላል፣ ስለ እኔ ስለ በደላችን ስለ ኃጢአታችን ማን ቆሰለ ይላል? ኢየሱስ ቆሰለ። ኢየሱስ የሚባል ስም የለም የዛን ዘመን። ኢየሱስ ቃል ሆኖ ቆሰለ። ሌላ ይቅርና ስለኛ በደል የቆሰለው አካል ስለኛ ኃጢአት የሞተው አካል በዛ ሰዓት ላይ ለማየቱ እንኳን ያስጠላ ነበር። ዲፕሪስ ሳይሆን ለማየት ሁሉ ያስጠላ የተናቀ ሰው ሆነ ብሎ ይናገራል። ያኔ ማለት የመጣበት ጊዜ ነው። ኢሳይያስ ግን ይሄን ነገር ሲጽፍ በትንቢት ነው መጽሐፍ የቻለው። ምክንያቱም ብሉይ ኪዳን ዘመን ላይ ያሉ ሰዎች ሊቀ ካህናቶች አንዳንድ መስዋዕትን ያደርጉ ነበር። አንዳንድ ነቢያትና አንዳንድ እምነት ያላቸው ሰዎች ግን ኢየሱስ እንደሚሞት እንዲህ በጥቀሳ እያሳዩ እንዲህ እያደረጉ ይላሉ። እኛ ግን አይተናምነን። ኢየሱስ ጌታ ነው። ሞቶልን ሰምታ ኢየሱስ ክርስቶስ ስላንተ ሞቷል። ኢየሱስ ጌታ ነው። እስካሁን አንድ መገለጥ ቢያወራ ግን ነበር ምንም። ኢየሱስ ስላንተ ሞቷል። አሜን ሃሌሉያ። ኢየሱስ ስለኔ ሞቷል የሚል ሰው ድምፁን ከፍ አድርጎ አሜን ይበል። አሜን። በቃ ስላንተ ሞቷል ኢየሱስ። ኢየሱስ ክርስቶስ ስላንተ ተሰቅሏል። ኢየሱስ ክርስቶስ ስላንተ መሸከም የማይችል ለመሸከም የሚከብድ መስቀል ተሸክሟል። ሲሸከም ደግሞ እንደኔ ነፃ በሆነ ማንነት አይደለም፣ በተቀበረፈው በቁስሉ ማንነት ነው መስቀል የተሸከመው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ቁስሉ ባለው ማንነቱ መስቀል ተሸክሞ ወደ ጎልጎታ ቀጥ ብሎ ወጥቶ አንተን ግን እጩ አርግቶ አጥቶክ ለዘላለም ሕይወት ትሆናለህ ጠብቀኝ ብሎ ሄዷል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ በዛ ሕይወት ላይ ስንመለከት ሙሽራው ማን ነው በሚለው ሀሳብ ላይ የገባሁት ማለት ነው። ሙሽራው ኢየሱስ ክርስቶስ። እቺ ሙሽሪት ማናት በሚለው ላይ ማናት? ጎበዞች ያለፈው ጊዜ ወንጌላዊ ያስተምራሉና ሰምቻለሁ። ቤተ ክርስቲያን ናት። ለምሳሌ ፐርሰናል ስናይ ለምሳሌ እንዲህ ግል ላይ ስንመለከት አንድ ሰው ማን ተብሎ ይጠራል? ማን ይባላል? ቤተ መቅደስ ተብላ ትጠራለች። ለምሳሌ እናታችን ቤተ መቅደስ ናት። ቤተ መቅደስ ነኝ። ቤተ መቅደስ ሁላችንም ስንሰበሰብ ማን እንባላለን? ቤተ ክርስቲያን ኦር ሙሽራ ተብለን እንጠራለን። ስለዚህ እቺ ሙሽሪት ቤተ ክርስቲያን ናት። ሙሽራው ኢየሱስ ክርስቶስ ነው። እሺ ጥያቄ ጀምራለሁ ማለት ነው። ሙሽራውን ልንቀበል ምን እያደረገን እንጠብቅ? ዋናው ሀሳቡ እዚህ ጋር ሙሽራውን ልንቀበል እቺ ሙሽራ አጥቶን ሄዶናል። እኛ ለምሳሌ እንደኔ ያላገባችሁ እጃችሁን አንሱ። ያየሁት ነው አላነሳችሁም። ሁላችሁም አግብታችኋል። ሁላችን ለምሳሌ ውስጥ ያለነው አላገባንም፣ ግን ሆኖም እያለ እስካሁን ጤነኩያን ተከማን ይሆን ተከ ቤታኩያን ተከማን ጋወርታኩያን ተከማን ኤላከተን ተከም በርግጥ እና ደግሞ ቤተክርስቲያን ተስማመለካ ቁባይስተካ እና ደግሞ የጠበቃችሁ ልትኖሩ ትችላላችሁ።
ለምሳሌ ሀይ እዚህ ያጫቸውትን ያቺ ሴት ወንዶችን ነው ማወራው ያቺ ሴት እዚህ ሀገር ስትመጣ እዚህ ቢታወቁ እዚህ ሀገር ስትመጣ እጇን ሳትታጠብ ልብሷን በደንብ ሳትታጠብ ተጨማልቃ እና ደግሞ ሆነ ማየውን ነገሮችን ሁሉ ላይ እንትን አድርጋ ፊቷ ላይ ማየውን ነገር ተቀባብታ ብትመጣ ለጓደኞቻችሁ ደፍራችሁ እኮ ባለቤት ናት ትላላችሁ